ጓደኛዋን ከገደለች በኋላ እንደማንኛውም ሰው ሕይወቷን መቀጠል እንደምትችል አስባ ነበር። ችግሩ ግን እሷ የማታውቀው አንድ ነገር ነበረ። ያ የተደበቀ ምስጢር አንድ ቀን በፖሊስ የተገኘ የጥይት ማስረጃ ወይም የምስክር ቃል ሳይሆን በስልክ ውስጥ የነበረ አንድ ተራ ፎቶ ተደብቆ ነበረ። ፎቶውን ስታዩት ምንም አስገራሚ ነገር አታዩበትም። ሁለቱም ጓደኞች ናቸው። ፈገግ ብለው ፎቶ ተነስቷል። ሁሉም ነገር ፍጹም ወይም መደበኛ ይመስል ነበረ። ነገር ግን መርማሪዎች ይህንን ፎቶ በድጋሚ ሲመለከቱት ትኩረታቸውን ሙሉ በሙሉ ለመሳብ ቻለ። የተመለከቱት አንድ ትንሽ ነገር ነበረ፣ ከፎቶው ውስጥ በግልጽ የሚታየው ቀበቶ። ነገር ግን ይህ ተራ ቀበቶ ብቻ አልነበረም እና ይሄ ነገር መርማሪዎች ወደ አንድ ትልቅ ጥያቄ አስነሳባቸው። በዛ ፎቶ ላይ የነበረው ቀበቶ እንዴት ከአዲስ ሴት ሞት ጋር ሊያያዝ ወይም ሊገናኝ ቻለ? ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ የእነዚህን ጥያቄዎች ታገኛላችሁ። እንዲሁም ቪዲዮን ላይክ በማድረግ እንጀምረዋለን። ቀጥታ ወደ ታሪክ እንግባ። እናም ይህንን ታሪክ ለመረዳት ወደ ፎቶ ሳይሆን ወደዚያች አስደናቂ ሌሊት መመለስ አለብን። ምክንያቱም እዚያ ሁለት ጓደኛሞች ፎቶ ከተነሱ በኋላ ብዙ ነገሮች ስለተፈጠሩ፣ ከነዛም ጓደኛሞች መካከል አንዷ ብሪትኒ ካርጎል በህይወት ለመጨረሻ ጊዜ የታየችበት ሌሊት ነበረ። 2015 ማርች 24 እንደ ኢሮፒያን አቆጣጠር ምሽት ላይ ነበረ። ብሪትኒ ካርጎል ከጓደኛዋ ቼን ሮዝ አንድሬን ጋር ነበረች። ሁለቱም አልኮል ጠጥተው ነበረ እና ምሽቱ እንደ ማንኛውም የጓደኛሞች መዝናኛ ነበረ። ነገር ግን ሌሊት እየገፋ ሲሄድ ነገሮች መቀየር ጀመሩ። በሁለቱ መካከል ክርክር ተፈጠረ። ከዛም መንገዳቸው ወይም ሀሳባቸው ተለያዩ። ከዛም ሰዓት በኋላ ሰው ሁሉ ለመጨረሻ ጊዜ ብሪትኒ በህይወት የምታይበት ጊዜ እንደሚሆን አልገመተም ነበረ። በማግስቱ ግን ነገሩ ሙሉ ለሙሉ ተቀየረ። ብሪትኒ በሳክስቶን አካባቢ ሞታ ተገኘች። ፖሊስ ወደ ቦታው ሲደርስ የሚመለከቱን ተራ የጠፋች ሴት ጉዳይ አልነበረም። ብሪትኒ በመታነቅ ሞታ ነበረ። ከአስከሬኗ አቅራቢያ ደግሞ አንድ ቀበቶ ተገኘ። ያ ቀበቶ በኋላ ላይ ይሄ ጉዳይ ለመፍታት ከሚረዱ እጅግ አስፈላጊ ከሆኑ ነገሮች አንዱ ሊሆን ቻለ። ግን በዛ ጊዜ መርማሪዎች አንድ ትልቅ ችግር ነበረባቸው። ብሪትኒ ከመሞቷ በፊት ከማን ጋር እንደነበረች ማወቅ ነበረባቸው። መርማሪዎች የመጨረሻዎቹን ሰዓታት እንደገና መገምገም ጀመሩ እና ምርመራው ቀስ በቀስ ወደ አንድ ሰው መመለስ ጀመረ። ወደ አንቶኒ፣ የብሪትኒ ጓደኛ ማለት ነው። እሷ ብሪትኒ ለመጨረሻ ጊዜ ካገኟት ሰዎች መካከል አንዷ ስለነበረች፣ ነገር ግን ቼይን ለመጀመሪያ የተናገረችውን ታሪክ ጉዳዩን በቀላሉ የሚያስረዳ አልነበረም እና መርማሪዎች በቀጣይ ሊያገኙት የነበረው ታሪክ የበለጠ አጠራጣሪ ያደረጉ ነበረ። በዚያን ጊዜ ፖሊሶች ቼይን ጠይቋት። ብሪትኒ ለመጨረሻ ጊዜ ያገኘችው እሷ ስለሆነች የዚያን ሌሊት ምን እንደተፈጠረ ማወቅ ይፈልጉ ነበረ። ቼይን ግን ብሪትኒ ከሆነ ሰዓት በኋላ ወደ ጓደኛዋ ልትሄድ እንደፈለገች ነበረ። በዚያን መሰረት ሲታይ ጉዳዩ ወደ ሌላ ሰው ሊያመራ ይችል ነበረ። ግን መርማሪዎች እዚህ ላይ ብቻ አልቆሙም። ብሪትኒ ለመጨረሻ ጊዜ የነበረችበትን ሰዓት፣ የተንቀሳቀሰችበትን ቦታዎች እና ለመጨረሻ ጊዜ ያገኘቻቸው ሰዎች አንድ በአንድ ማጣራት ጀመሩ። ነገር ግን በዚያ ምርመራ ውስጥ የሶሻል ሚዲያው ትልቅ ሚና መጫወት ጀመረ። ምክንያቱም ሰዎች በፌስቡክ ወይም በሌሎች ሶሻል ሚዲያዎች ላይ የሚያስቀምጧቸው ፎቶዎችና መልእክቶች አንዳንድ ጊዜ እራሳቸው ከሚናገሯቸው በላይ መረጃን ስለሚሰጡ እዚያ ላይ መርማሪዎች የብሪትኒንና የቼን የሶሻል ሚዲያ መረጃ መመልከት ጀመሩ። ግን እስካሁን ድረስ አንድ ነገር ጎድሎ ነበር። ቼይንን በቀጥታ ከግድያው ጋር የሚያገናኝ ጠንካራ ማስረጃ። ያ በኋላ ላይ በጣም ቀላል ከሚመስል አንድ ነገር ላይ ሊገኝ ቻለ፣ አንድ ፎቶግራፍ ብቻ። ችግሩ ግን ያ ፎቶግራፍ በዚያን ጊዜ ለማንም ሰው ልዩ አልነበር። በተራ የጓደኛሞች ፎቶ ነበር። ነገር ግን ከዚያ ፎቶ ውስጥ አንድ ነገር በኋላ ላይ የዚህን ጉዳይ አቅጣጫ ሙሉ ለሙሉ ሊቀይር ቻለ። መርማሪዎች ያንን ፎቶ ሲመለከቱት በመጀመሪያ ያዩት ሁለቱ ጓደኛሞች ብቻ ነበረ፣ ቼይን እና ብሪትኒ። ሁለቱም ፈገግ ብለው ቆመዋል። ፎቶ በራሱ ምንም የሚያጠራጥር ነገር አልነበረውም። ነገር ግን ፎቶ በጥንቃቄ ሲመለከቱት አንድ ነገር ትኩረታቸውን ሳበ፣ በቼን ላይ የነበረውን ቀበቶ እና እዚያ ላይ ጉዳዩ ትንሽ እንግዳ መሆን ጀመረ። ምክንያቱም ከብሪትኒ አስከሬን አቅራቢያ የተገኘው ቀበቶ ከዚያ ጋር የሚመሳሰል ነበር። በዚያን ጊዜ መርማሪዎች አንድ ቀላል ጥያቄ ጠየቁ፣ ይህ ቀበቶ የማን ነው የሚል ጥያቄ። ነገር ግን ከቀበቶ በላይ ሄዱ። መርማሪዎች የቼንን ቃል እና እየተገኘ ያለውን ማስረጃ ማነጻጸር ጀመሩ። እናም በዚያ መካከል የቼን ታሪክ ከማስረጃዎቹ ጋር መጋጨት ጀመረ። በተለይ በዚያ ሌሊት ብሪትኒ ከቼን ጋር ምን እንዳሳለፈች ሲመረምሩ ነገሮች እንደተናገረችው ቀላል እንዳልነበሩ መታየት ጀመረ። አሁን መርማሪዎች የሚፈልጉት አንድ ነገር ብቻ ነበር።
በዚያ ሌሊት በእርግጥ ምን ተፈጠረ? ምክንያቱም በመጨረሻ የተገኘው ቀበቶ ብቻ አይደለም። የብሪትን የመጨረሻ ሰዓታትና የቼን የተናገረችውን ታሪክ አንድ ነገር እያመለከቱ ነበር። ያ ነገር በመጨረሻ ቼንን ከዚህ ጉዳይ ለማራቅ እየከበደ መጣ። እንግዲህ መርማሪዎች ያንን ፎቶ እንደገና በጥንቃቄ ማየት ጀመሩ። በፎቶ ላይ ቼንን በለበሰችው ቀበቶና ከብሪትና አስከሬን አቅራቢያ በተገኘው ቀበቶ መካከል ተመሳሳይነት አለው። ይህ ግን ብቻውን ቼንን ገዳይ ነች ለማለት በቂ አልነበረም። ምክንያቱም ቀበቶ ብዙ ሰዎች የሚጠቀሙት ተራ ቁሳቁስ ስለነበረ ወይም ተራ ልብስ ስለነበረ። ስለዚህ ፖሊሶች በዚህ ብቻ አልተደገፉም። የፎቶ ጊዜ የሁለቱን ሴቶች ግንኙነትና በዚያ ሌሊት የተፈጠሩ ነገሮችን አንድ ላይ ማየት ጀመሩ እና እዛ ላይ አንድ ነገር በጣም ጎልቶ መጣ። የቼን የመጀመሪያ ታሪክ ከምርመራው ጋር ሙሉ ለሙሉ አይገጣጠም ነበር። በተለይም ብሪትኒ ከቼን ከተለየች በኋላ ምን እንደሆነች የተናገረችው ነገር መርማሪዎችን ማጠራጠር ጀመረ። እናም ጉዳዩ እየተመረመረ ሲሄድ አንድ ሌላ ማስረጃ ተጨመረ። አንድ ምስክር በኋላ ለፖሊሶች ቼን በጣም ተበሳጭታ እንደነበረ እና ስለ ብሪትኒ ሞት የሚያጠራጥር ነገር እንደተናገረች አሰቡ እና መርማሪዎች አንድ ፎቶ ብቻ አልነበራቸውም፣ ቀበቶም አለ፣ የብሪትኒ የመጨረሻ ሰዓታትም አሉ፣ እንዲሁም የቼን ታሪክ አለ እና አሁን ደግሞ የምስክር መረጃ ተጨመረበት። ነገር ግን ይህ ጉዳይ ገና አልተጠናቀቀም። ምክንያቱም መርማሪዎች አሁን የሚፈልጉት ነገር በቀበቶ ላይ የሚታዩ ተመሳሳይነት ብቻ አልነበርም። የዚያን ሌሊት እውነተኛ ታሪክ ከነዚያ ማስረጃዎች ሁሉ ጋር ማገናኘት ነበረባቸው። እናዚያ ላይ የቼን ታሪክ ቀስ በቀስ ውሸት መሆን ጀመረ። ምርመራዎች እየቀጠለ ሲሄድ ፖሊሶች በቼን የተነገራቸውን ታሪክ እንደገና መመርመር ጀመሩ። በመጀመሪያ የተናገረችው ታሪክ በጣም ቀላል ይመስል ነበር እና እርሷ ብሪትኒ አብረው ነበሩ። ከዛም ተጣሉ፣ ተለያዩ። ብሪትኒ ብቻዋን ሄደች። ነገር ግን መርማሪዎች የተገኙትን ማስረጃዎች አንድ ላይ ሲያስቀምጡ ይህን ማብራሪያ እየተዳከመ ወይም ውሸት እየሆነ መጣ። የብሪትኒ ሞት የተገኘውን ቀበቶ የሁለት የመጨረሻ ጊዜ አብሮት ሞትና በፎቶ ላይ የታየው ነገር ሁሉ ማስረጃውን እንደገና እየተገናኙ ነበረ። በዚያም ቼን አንድ ነገር አመነች። እሷና ብሪትኒ በዛ ምሽት ወይም በዛ ሌሊት በመካከላቸው ከባድ ግጭት እንደተፈጠረ ተናገረች እና ያ ግጭትም ከተራ ክርክር በላይ ሄዶ ነበር። መጨረሻም ብሪትኒ በመታነቅ ሞተች። ይህ የሆነው እንዴት ነበር? እናም በዛ ቅጽበት የቀበቶ ሚና ምን ነበር? መርማሪዎች አሁን ከፎቶ ላይ የሚያስፈልጋቸው ጠንካራ የህግ ማስረጃ ነበር እና በመጨረሻ ቼን ተይዛ ክስ ተመሰረተባት። ነገር ግን ይህ ጉዳይ በእስር ብቻ አልተጠናቀቀም። ምክንያቱም ከዚህ በኋላ ፍርድ ቤት ውስጥ አንድ ጥያቄ በጣም ጠንክሮ ቀረበ። በዚያ ሌሊት በእርግጥ ምን ነበር የተፈጠረው? ጉዳዩ ወደ ፍርድ ቤት ሲደርስ ትኩረቱ ከአንድ ፎቶ ላይ ወደ ብዙ ማስረጃዎች ተለወጠ። አቃቢ የብሪትኒ ሞትና በዚያ ሌሊት በሁለቱ መካከል የተፈጠረውን ግጭት አቀረበ። ቼን ግን ራሷን ለማዳን የምትችለው ማብራሪያ ሰጠች። ነገር ግን በምርመራው ወቅት የተሰበሰቡ ማስረጃዎች ተገናኙ ስለነበረ በመጨረሻ ቼን በብሪትኒ ሞት ተጠያቂ እንደሆነች አመነች እና ያውቅና ለዚህ ጉዳይ ትልቅ አስተዋጽኦ አበረከተ። ከዚያም በኋላ ትኩረቱ ከማን ነው ያደረገው ወደ ለምን ተከሰተ ተቀየረ። በሁለቱ ጓደኛ መካከል የተጀመረ አለመግባባት እንዴት ወደ አንድ ወጣት ሴት ሞት ሊደርስ ቻለ እና አንድ ተራ ፎቶ እንዴት ከዚህ ሁሉ ጋር ተያያዘ? መልሱ በመጨረሻ ከተገናኙ ማስረጃዎች ሁሉ ጋር ተገናኘ። ያ ፎቶ በራሱ ወንጀሉን አልፈታም። ነገር ግን መርማሪዎች ሌሎች ማስረጃዎችን ሲያገናኙ በፎቶው ላይ የታየው ትንሽ ነገር በጉዳዩ ውስጥ ያልተጠበቀ ሚና አበረከተ። በመጨረሻ ቼን ለብሪትኒ ሞት ተጠያቂ ሆኖ ተፈረደባት። ነገር ግን ፍርዱ ምን ሊሆን ይችላል? እና ከዛ በኋላ ይህንን ጉዳይ አንድ ትልቅ ትምህርት አለፈ። ብሪትኒ ካርጎ ያቺን ሌሊት ከቤት ስትወጣ ይሄ ህይወቷ መጨረሻ እንደሚሆን አልገመተች ነበረ። ከጓደኛዋ ጋር የጀመረች ተራ ምሽት በጥቂት ሰዓታት ወደ አሳዛኝ ግድያ ተቀየረ። በመጨረሻም ግን እውነቱን በአንድ ትልቅ ማስረጃ አልተገኘም። ትንሽ የሚመስሉ ነገሮች በአንድ ላይ ተገናኙ። አንዳንድ ጊዜ በወንጀል ምርመራ ውስጥ በጣም ትንሽ የሚመስሉ ዝርዝር በኋላ ላይ ትልቁን ጥያቄ ሊያነሳ ይችላል። አንድ ምሽት ለሁለቱ ጓደኛሞች ሊረሳ የማይችል ውጤት አስከተለ። አንዳንድ ጊዜ ከምናውቋቸው ሰዎች አንዱ ምን እንደደበቀ ሳናውቅ አንድ ተራ ቀን በህይወታችን የመጨረሻ ቀን ሊሆን ይችላል። የብሪትኒ ካርጎ ታሪክ በዚያ ቀን ተጠናቀቀ። እናም የዛሬው ታሪካችን በዚሁ ይጠናቀቃል።